ቴሌብሮች አልተቻሉም። ይህንን አይፎን በኢትዮጵያ በ1023 ብር ቴሌብር ላይ ተሽጧል። እንዴት እንደሆነ አሳያቸዋለሁ። ይሄም ቴሌብር አዲስ ያመጣው ሀውሎ የሚለው ኦፕሽን ነው። ከአካውንት መክፈት እንዲሁም ደግሞ እንዴት አድርጋችሁ ይህንን ኦፖርቹኒቲ ማስፋት እንደምችሉ ማሳያችሁ ይሆናል። በጣም ቀላል ነው። ሀውሎ የሚለውን ፕላትፎርም ከከፈትን በኋላ ጨረታ ነው። ጨረታውም የሚሆነው ወይም ደግሞ የጨረታው አሸናፊ ዝቅተኛ ገንዘብ ያስገባ ነው። እሱ ብቻ ሳይሆን ግን ማወቅ ያለባችሁ ዝቅተኛው ገንዘብ በሌላ ሰው መግባት የለበትም። ለምሳሌ 55 ብር ካስገባችሁ 55 ብር ሌላ ሰው ካላስገባ እናንተ አሸናፊ ትሆናላችሁ ማለት ነው። ገብቷችኋል? እንዴት እንደሆነና አካውንት እንዴት እንደምከፍቱ ያለውን ነገር አብረን በሂደት እናያለን። ከዛ በፊት ከእናንተ የሚጠበቀው ሰብስክራይብ በማድረግ ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። ወደ ጉዳያችን ወደ ቴሌብራችሁ ውስጥ ግቡ። በነገራችን ላይ ስልክ ብቻ አይደለም ጨረታው፣ ማአት እቃዎች አሉ፣ እናየዋለን። ከታች በኩል አፕ የሚለውን ኦፕሽን ክሊክ አድርጉ። ከዛ ሀውሎ የሚለውን ክሊክ አድርጉ። ኮንቲኒው ዊዝ ቴሌብር የሚለውን ክሊክ አድርጉ። ሎጊን ቬሪፊኬሽን ብሎናል። እንደምታዩት ሎጊን እያደረገ ነው አሁን የሚገኘው። ይሄ እዚህ ጋር የምታዩት ዲስክሪፕሽን ጨዋታው ወይም ደግሞ ጨረታው እንዴት እንደሆነ መግለጫ ነው የሚሰጣችሁ። ቀላል ነው፣ ማንበብ ትችላላችሁ። ከዚህ በግራ በኩል ጨዋታ የሚል አለ፣ እሱን ክሊክ አድርጉ። የሚገኙት ጨዋታዎች እንደምታዩት 12 ናቸው። የሰዓት ገደብ አላቸው ወይም ደግሞ የቀን ገደብ አላቸው። ጨዋታው የሚቆይበት ጊዜ ያለው እንደምታየው እነዚህ ሁሉ ጨረታ ላይ ያሉ ናቸው። ተጫራቾችም ምን ያህል እንደሆኑ እዚህ ጋር ታያላችሁ። ወይም ደግሞ እየተጫረቱ ያሉ ሰዎች ብዛት እዚህ ጋር ቁጥሩን ያሳያቸዋል። ለምሳሌ የመጀመሪያው ወይም የልብስ መተኮሻው ማሽን 976 ተጫራቾች ኦልሬዲ ተመዝግበዋል። ጨረታው ሊያልቅ የሚቀረው 11 ሰዓት ከ1 ደቂቃ ምናምን እያለ ይቆጥራል። ከዛ በኋላ ጨረታው ያበቃል ማለት ነው። አሁን ለምሳሌ መጫረት የምትፈልጉትን ከዚህ ውስጥ መምረጥ ትችላላችሁ። ላይክ የምትፈልጉትን አይነት እቃዎች ካሉ መጫረት ትችላላችሁ። እዚህ ጋር እንደምታዩት እንግዲህ አይፎን 17 አለ። እሱን ለመጫረት እንሞክራለን። ወደ ላይ ከፍ አድርጋችሁ አይፎን ጋር ከጎን በኩል አሁን ይጫውቱ የሚለውን ክሊክ ታደርጋላችሁ። እንደምታዩት እዚህ ጋር እንግዲህ የአይፎኑን ኢሜጅ እዚህ ጋር አምጥቶላችኋል። አይፎን 17 ፕሮ ማክስ ነው። እንደምታዩት እንግዲህ ፊ አለው 75 ብር ፊ አለው ይላል። እዚህ ጋር እንደምታዩት እንግዲህ አማውንታችሁ ማስገባት ትችላላችሁ። እዚህ ጋር ከ1 ብር ጀምሮ የራሳችሁን አማውንት ማስገባት ትችላላችሁ። እዚህ ጋር የምታስገቡት አማውንት ወይም ደግሞ እዚህ ጋር የምትጫረቱበትን ብር ወይም ደግሞ የምትጫረቱበትን ብር ሌላ ሰው በፍጹም ማስገባት የለበትም። ሌላ ሰው በፍጹም ማስገባት የለበትም። ይህን ጨረታ ለማሸነፍ ማለት ነው። እንግዲህ ይህን ጨረታ ለማሸነፍ እናንተ በጣም ማሰብ መቻል አለባችሁ። ሰው በፍጹም ሊያስገባው የማይችለውን አይነት ገንዘብ ማስገባት መቻል አለባችሁ። ላይክ እኛም እስኪ አሁን ጨረታውን እንሞክራለን ማለት ነው። ቢኮዝ ሰው አያስገባውም ብዬ የማስበውን ገንዘብ እዚህ ጋር እናስገባላችሁና እንሞክረዋለን ጨረታውን ማለት ነው። እዚህ ጋር እንደምታዩት 1 ብር ከሳንቲም ምናምንም አለው። እዚህ ጋር ራሳችሁም ዲቴል መጻፍ ትችላላችሁ። እኔ የማስገባው ይህንን ጨረታ እንደባለውና ጨረታውን በዚህ ብር ካገኘው ማሸነፍ ይሆናል ማለት ነው። እንደምታዩት 0 ነው የመጨረሻው ትንሹ የኔ አማውንት ይሄ ነው። በቃ ማስገባው ከዚህ በታች ብዙ ሰዎች ሊያስገቡ ይችላሉ። 1 ብር ሊያስገቡ ይችላሉ። ከ1 ብር ጀምሮ ነው የፈለጉትን ቁጥር ያስገባል ሰው። ግን የሚለውን ሌላ ሰው ካላስገባው እና ዝቅተኛው የኔ ከሆነ ይህን ጨረታ አሸንፈዋለሁ ማለት ነው። ሰሚት የሚለውን ክሊክ አደርጋለሁ። እዚህ ጋር እንደምታዩት እንግዲህ እንትኑን ያስቀምጥላችኋል። ሳንቲም ነው ጨረታውን የምስማማው። ከዛ 75 ብር ግን ፊ እንዳለው እወቁ። 75 ብር ይቆርጣል ማለት ነው። ከዛ አያግሪ የሚለውን ክሊክ ታደርጋላችሁ። ከዛ ኮንፈርም የሚለውን ክሊክ ስታደርጉ ቀጥታ
ጨረታውን መጫረት ትችላላችሁ። ኮንፈርም እንበለውና እንያው። እንደምታዩት እንግዲህ ወደ ቴሌብር ገንዘብ መውሰድ ይጀምራል። ስለዚህ ፔይ እለዋለሁ፣ ከፍላለሁ። ፓስወርዳችሁን ሙሉና ያው ክፈሉ። ኦኬ እለዋለሁ። እንደምታዩት እንግዲህ ክፍያውን ጨርሻለሁ። ሜሴጅ ገብቶልኛል ማለት ነው። እንደምታዩት እዚህ ጋር ሀውሎ በሚል አዲስ ቴክስት እዚህ ጋር እንደምታዩት እንግዲህ አይፎን ፕሮማክስ 17 እንደተጫረትኩና እንዲሁም ደግሞ የጨረታ ቁጥሬን እዚህ ጋር ከታች በኩል አስቀምጦልኛል ማለት ነው። ከዚህ በኋላ ከእናንተ የሚጠበቀው ጨረታው የሚያልቅበትን ቀን ጠብቃችሁ ዊኑን ወይም ደግሞ ማን ዊን እንዳደረገ ቼክ አድርጋችሁ አይፎናችሁን መቀበል ነው ማለት ነው ከእናንተ የሚጠበቀው። ስለዚህ ጨዋታው ሊያልቅ ገና 18 ቀን ይቀረዋል። እንደምታዩት ገና 18 ቀን ስላለው ከዚህ በኋላ መጠበቅ ነው ማለት ነው ከእናንተ የሚጠበቀው። በዚህ መልኩ የተለያዩ እቃዎች ጨረታ ይወጡባቸዋል። እነዚህን ጨረታዎች ገብታችሁ መጫረትና ማሸነፍ ትችላላችሁ። በነገራችን ላይ ግን እንደዚህ ቀላል አይሆንም። እውነት ለመናገር ላይክ እንደ ቻንስም አይነት ነገር ነው። ቢኮዝ ይህን ጨረታ የሚጫረተው በጣም ብዙ ሰው ነው። አይታችኋል። 1000 ምናምን ሰው አለ ገና አይፎኑ ላይ አሁን እየተጫረተ ያለ ሰው ወይም ደግሞ የተጫረተ ሰው 1000 ምናምን ሰው ተጫርቷል እስካሁን። እንደገና ደግሞ 18 ቀን ይቀረዋል። በ18 ቀን ውስጥ እንግዲህ ስንት ሰው ለጨረታ እንደሚገባ ማሰብ ነው። ከዛ በኋላ ደግሞ ሰዎች ያንን ቁጥር ይሞላሉ። በቃ የማይሞላ ቁጥር የለም ብዬ አስባለሁ። እንደው እንደ ቻንስ እቺ ቁጥር ከተዘለለች ነው እንጂ ይህን ቁጥር ማሰብ ይከብደዋል ብዬ ሰው አላስብ። ቢኮዝ በጣም ቀላል ቁጥር ነው፣ በጣም ዝቅተኛ ቁጥር ነው። ስለዚህ ሰው ይሞላዋል ይህን ቁጥር። ገባችሁ አይደለ? እና ነገሮቹ ከባድ ነው፣ ግን እንደ ቻንስ ሊገኝ ይችላል። ላይክ እንግዲህ የእናንተን ሀሳብና የእናንተን እንትን ብላችሁ በራሳችሁ መንገድ መሞከር ነው። እኔ ፋይናንሻል አድቫይስ አይደለሁም፣ ወይም ደግሞ ይህንን ነገር ሞክሩ ብዬ መገፋፋችሁ አይነት ሰው አይደለሁም። ነገር ግን ሁኔታውን አይታችሁ ሞክራለን ካላችሁ የራሳችሁ እንትን ወስዳችሁ መሞከር ትችላላችሁ። ለማንኛውም ይህንን ይመስላል። በብዙ መልኩ በብዙ ወይ እንግዲህ እየመጡ ነው ቴሌብር ላይ እንዳያችሁት። ይሄ ነገር ጠቃሚ ነው ትላላችሁ ወይስ ጎጂ ነው ትላላችሁ? ምን ትላላችሁ? እስኪ ሀሳባችሁ ኮሜንት ላይ አስቀምጡልኝ። ለማንኛውም እንደነዚህ አይነት ቪዲዮዎች እንዲደርሳችሁ ከፈለጋችሁ ሰብስክራይብ በማድረግ የደወል ምልክቱን አብሩ። ይህን ቪዲዮ ላይክ አድርጉ። በቀጣይ ክፍል እንገናኛለን። ፒስ